ሰላም የተከበራችሁ የጤና ማህደር ቲዩብ ተመልካቾቼ እንደምን ቆይታችኋል? ዛሬ በየቤታችን የሚገኝ ቢሆንም ብዙዎቻችን ስለ አስደናቂ ጥቅሞቹ በሚገባ ስለማናውቀው አንድ ድንቅ የተፈጥሮ ስጦታ እናወራለን። ይህም ስለ ቅርንፉድ ነው። እርግጥ ነው ቅርንፉድ ለምግብ ጣዕም መስጫነት ብንጠቀመውም በውስጡ ግን ገና ምርመራ ሳናደርግ ጤናችንን በየቤታችን ውስጥ እንድጠብቅ የሚያደርጉን አስገራሚ የሕክምና ምስጢራት አሉት። በዛሬው ቆይታችን የቅርንፉድ ውሃን በመጠጣት በሰውነታችን ውስጥ የሚያመጣቸውን 5 ዋና ዋና የጤና ለውጦች በጥልቀት እናያለን። እነዚህ ጥቅሞች በሳይንሳዊ እይታ ምን ይመስላሉ የሚለውን እንዲሁም ሁላችን ልንጠቀማቸው የሚገቡ ወሳኝ ነጥቦችንም አብረን እንመለከታለን። ውድ ተመልካቾቼ ይህ መረጃ ለእናንተም ሆነ ለምትወዱት ሰዎች በጣም ጠቃሚ በመሆኑ እስከ መጨረሻው አብራችሁን እንድትቆዩ ጋብዛለሁ። እንደተለመደው ይህን ቻናል ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱላለሁ። መልካም ቆይታ ይሁንላችሁ። ቅርንፉድ በኩሽናችን ውስጥ ካሉ ቅመሞች ሁሉ ለየት ያለ ስፍራ የሚሰጠውና ድንቅ ተፈጥሮ ያለው ተክል ነው። ይህ ቅመም የምግባችንን ጣዕም ከማሳመር ባለፈ በውስጡ በያዘው ከፍተኛ የጸረ ኦክሲዳንት ይዘት ምክንያት ለጤናችን ጋሻ ሆኖ ያገለግላል። በተለይም ባክቴሪያን በመከላከል የደም ስኳርን በማመጣጠንና የጉበት ጤናን በመጠበቅ ረገድ ያለው ሚና በሳይንሳዊ ጥናቶች ጭምር የተረጋገጠ ነው። ዛሬ ላይ ደግሞ የዘመናዊ ምርመሮች ውጤት እንደሚያሳየው ቅርንፉድ በምግባችን ውስጥ ማካተታችን ለጤናችን እጅግ በርካታ የሆኑ ጥቅሞችን በምናገኝበት ቀላሉ መንገድ መሆኑን የምናውቅበት 4 መንገዶች የምናየው ይሆናል ማለት ነው። አንደኛው የሰውነት የኦክሲዴቲቭ ውጥረት ይቀንሳል። የቅርንፉድ ልዩ ጣዕምና መዓዛ የሚገኘው ፓልፊኖን ከተባሉና ለጤና እጅግ ጠቃሚ ከሆኑ የእጽዋት ውህዶች ነው። ቅርንፉድ በተለይ ዩጄኖል እና ጋሊክ አሲድ በተባሉ አንቲኦክሲደንቶች የበለጸገ ነው። አንቲኦክሲደንቶች ዳግም በሰውነታችን ውስጥ የሴል መጎዳትን፣ ለከባድ በሽታዎችና ለካንሰር መጋለጥን የሚጨምሩ ፍሪ ራዲካልስ የተባሉ ዝርክርክ ሞለኪውሎችን የማጽዳት አቅም አላቸው። ስለዚህም በቅርንፉድ ውሃ ውስጥ የሚገኘው ዩጄኖል ይህንን የሴል መጎዳት ለመቀነስ ይረዳል። አብዛኞቹ ጥናቶች ያደረጉት ከቅርንፉድ የሚወጣውን ዘይት ወይም ንጥረ ነገር ላይ እንጂ በቅርንፉድ ውሃ ላይ ብቻ ስላልሆነ ከዚህ በተጨማሪም ጥናቶች ገና በጅምር ላይ ያሉና ብዙዎች በእንስሳት ላይ የተደረጉ ናቸው። ሆኖም ግን በአንድ ጥናት ላይ በቅርንፉድ ውሃ ውስጥ የሚገኙ አንቲኦክሲዳንት በሰዎች ላይ የኮቪድ-19 ስጋትን የመቀነስ እድል እንዳለው ተመልክቷል። ስለዚህ ቅርንፉድን በምንጠቀም ጊዜ ኮቪድ-19 ጨምሮ በርካታ በሽታዎችን ለመከላከል ይረዳናል ማለት ነው። ሁለተኛው ለአፍና ለጥርስ ጤና ልዩ እንክብካቤ ይሰጠናል። ቅርንፉድ የአፍን ጠረን የማደስና አጠቃላይ የድድ የጥርስ የጤናን የመጠበቅ ድንቅ ችሎታ አለው። በርካታ ጥናቶች እንደሚያሳዩት በቅርንፉድ ውስጥ የሚገኙት ዩጄኖልና ሌሎች ፓልፊኖሎች ባክቴሪያን የመከላከል ከፍተኛ አቅም አላቸው። እነዚህ ንጥረ ነገሮች ለአፍ መጥፎ ጠረን፣ ለጥርስ መሸርሸር፣ ለድድ በሽታና ለጥርስ መበስበስ ምክንያት የሆኑ ባክቴሪያዎችን ጠራርጎ ለማስወገድ ይረዳል። ምንም እንኳን ጥናቶች በዋናነት ትኩረት ያደረጉት በቅርንፉድ ዘይት ላይ ቢሆንም ውጤቶቹ ግን ለከባድ የድድ በሽታ መንስኤ የሆኑ ባክቴሪያዎችን እንደሚከላከሉ አረጋግጠዋል። እንዲያውም የሻይ ዛፍ ዘይት እና ባሲል የተደባለቁበትን የአፍ ማጠቢያ አዘውትሮ መጠቀም እነዚህ ጎጂ ባክቴሪያዎችን በእጅጉ እንደሚቀንስ ተደርሶበታል። አጠቃቀሙም ደግሞ ጥቂት የቅርንፉድ ፍሬዎችን ከ3 እስከ 5 የሚሆኑ የቅርንፉድ ፍሬዎች በአንድ ብርጭቆ የሞቀ ውሃ ውስጥ ለ10 ደቂቃ ዘፍዝፎ ማቆየት፣ ከዚያም እንደ ሻይ መጠጣት ወይም አፍን መግሞጥሞጥ የአፍ ጠረንን ለማጥፋትና የጥርስ ሆነ የድድን ጤንነት ለመጠበቅ ይረዳናል። ሶስተኛው የደም ስኳር መጠንን ለማስተካከል ይረዳል። ሌላው አስደናቂው የቅርንፉድ ጥቅም የደም ስኳርን መጠን መቆጣጠር አቅሙ ነው። በርካታ ጥናቶች እንደሚጠቁሙት የቅርንፉድ ንጥረ ነገሮች በደማችን ውስጥ ያለውን የስኳር መጠን ሚዛናዊ ለማድረግ ከፍተኛ እገዛ ያደርጋሉ። በአንድ ጥናት ላይ እንደታየው ለ30 ቀናት ያህል የቅርንፉድ ውህድን የተጠቀሙ ሰዎች ከምግብ በኋላ የሚኖራቸው የደም ስኳር መጠን ዝቅ ብሎ ተገኝቷል። ተመራማሪዎች እንደሚሉት ከሆነ በቅርንፉድ ውስጥ የሚገኙት ፓልፊኖሎች ጉበታችንን ስኳር ወደ ኃይል የሚቀርብበት ሂደት ላይ ተጽዕኖ በማሳደር ስኳር በደም ውስጥ እንዳይከማች ያደርጋሉ። ይህ ደግሞ በተለይ በአይነት 2 ስኳር በሽታ ለሚያዙ ሰዎች የስኳር መጠናቸውን ለመቆጣጠር ትልቅ ተስፋ የሚሰጥ ነው። ስለዚህ የቅርንፉድ ፍሬ እነዚህን የመሳሰሉ አስደናቂ ጥቅሞች የምናገኝበት ድንቅ ተክል ነው። አራተኛው በሰውነት ውስጥ የሚፈጠር መቆጣት ይከላከላል። መቆጣት ወይም ኢንፍላሜሽን ሰውነታችንን በሽታን የመከላከል ራሱን የመጠገን የሚያደርገውን ተፈጥሯዊ ምላሽ ነው። ነገር ግን ይህ መቆጣት ያለ አንዳች ምክንያት በሰውነታችን ለረጅም ጊዜ ከቆየ እንደ አርትራይተስ እና የልብ በሽታ ላሉ ስር የሰደዱ ህመሞች
መንስኤ ይሆናል። በላብራቶሪና በእንስሳት ላይ የተደረጉ ጥናቶች እንደሚያሳዩት በቅርንፉድ ውስጥ የሚገኘው ኢጂኖል በሰውነት መቆጣት ምክንያት የሆኑ ኬሚካሎችና ሆርሞኖችን የማስተጓጎል ከፍተኛ አቅም አለው። ይህም ማለት ቅርንፉድ መጠቀም ሰውነታችንን አላስፈላጊ ለሆኑ የህመም ስሜቶች እና ለሴል መጎዳት እንዳይጋለጥ ይረዳዋል። እነዚህ ጥናቶች የተደረጉት ደግሞ እጅግ ከፍተኛ ትኩረት ባላቸው የቅርንፉድ ውጤቶች ላይ በመሆኑ የቅርንፉድ ውሃ ብቻውን ይሁንና ያህል ውጤት ስለማምጣቱ ተጨማሪ ጥናቶች ያስፈልጉታል። ቅርንፉድ በውሃ መልክም ቢሆን የዕለት ተዕለት ልማዳችንን ማድረጋችንን ለጤና ተጨማሪ ጋሻ እንዲሆንልን ጥርጥር የለውም እና ጥቅሙም የተረጋገጠለት ነው። ቅርንፉድ ከላይ የተጠቀሳቸውን መድኃኒቶች ጥቅሞች ብቻ ሳይሆን ለሰውነታችን እጅግ አስፈላጊ የሆኑ ንጥረ ነገሮችን ማዕድናትንም በውስጡ ይዟል። ለምሳሌ ያህል አንድ የሻይ ማንኪያ የተፈጨ ቅርንፉድ የሚከተሉትን ንጥረ ነገሮች በውስጡ ይዟል። አንደኛው ካሎሪ ነው 6 የሚሆን ይህም ደግሞ በጣም አነስተኛ በመሆኑ ለክብደት መጨመር ስጋት አይሆንም። ሁለተኛው ካርቦሃይድሬት ፋይበር ነው 1 ግራም ገደማ ሲሆን ይህም ለለስላሳ የምግብ መፈጨት ሂደት እንዲኖር ይረዳል። ሶስተኛው ማንጋኒዝ ነው። ማንጋኒዝ ደግሞ 1.26 ሚሊ ግራም በውስጡ ይዟል። ይህ የአንድ ሻይ ማንኪያ ቅርንፉድ ብቻ ለሰውነታችን በቀን ውስጥ ከሚያስፈልገው የማንጋኒዝ መጠን 55 በመቶውን ይሸፍናል። ማንጋኒዝ ደግሞ ለአጥንት ጥንካሬ፣ ለቁስል መዳንና ለተስተካከለ የሜታቦሊዝም ሂደት ወሳኝ የሆነ ማዕድን ነው። ይህ ማለት ቅርንፉድን በምግባችንን ሆነ በውሃ መልክ ስንወስደው ሰውነታችንን በንጥረ ነገር እየገነባን ነው ማለት ነው። ሌላው ደግሞ ቅርንፉድ ለብዙዎቻችን መድኃኒት ቢሆንም ለአንዳንዶች ግን ጥንቃቄ ይሻል። በተለይም በሚከተሉት ሁኔታዎች ውስጥ የሚገኙ ሰዎች አጠቃቀማቸውን ሊገድቡ ይገባል። ለምሳሌ ነፍሰ ጡርና የሚያጠቡ እናቶች። ቅርንፉድ በእርግዝና ወቅት ወይም ጡት ለሚያጠቡ እናቶች ስላለው ደህንነት እስካሁን በቂ ጥናት አልተደረገም። ስለዚህ በዚህ ወቅት አጠቃቀሙን መቀነስ ወይም ሙሉ በሙሉ መተው ከሁሉ የተሻለ አማራጭ ነው። ሁለተኛው ቋሚ መድኃኒት የሚወስዱ ሰዎች። በቅርንፉድ ውስጥ የሚገኘው ኢጂኖል እንደ ኢንሱሊን ያሉ የስኳር መድኃኒቶች፣ ደም የሚያቀጥኑ መድኃኒቶች በሚሰሩበት መንገድ ላይ ጣልቃ ሊገባ ይችላል። ይህም ብቻ ሳይሆን ማንኛውም መድኃኒት የምትወስዱ ከሆነ የቅርንፉድ ውሃን መጠቀም ከመጀመራችሁ በፊት የጤና ባለሙያዎችን ማማከር ያስፈልጋል። ሶስተኛው የደም መርጋት ችግር ያለባችሁ ናቸው። ቅርንፉድ ደም እንዳይረጋ የማድረግ ባህሪ ያለው። ስለዚህ የደም መፍሰስ ችግር ወይም እንደ ሄሞፊሊያ አይነት ችግር ካለባችሁ ቀዶ ጥገና የሚጠብቃችሁ ከሆነ ቅርንፉድን ከመጠቀም መቆጠብ ይኖርባችኋል። ውድ የጤና ማህደር ቻናል ቤተሰቦቼ ለዛሬ ያዘጋጀውላችሁ ስለ ቅርንፉድ ውሃ አስደናቂ የጤና በረከቶች ልናውቃቸው የሚገቡ ጥንቃቄዎች ይህንን ይመስሉ ነበር። እርግጥ ነው እነዚህ ተፈጥሯዊ መፍትሄዎች ጤናችንን በቤታችን ውስጥ በቀላሉ ለመጠበቅ ጥልቅ እገዛ ያደርጋሉ። ነገር ግን ማንኛውም የጤና እክል 100% እርግጠኛ ሆኖ ለመፈወስና ዘላቂ መፍትሄ ለማግኘት የሕክምና ባለሙያ ማማከርና ተገቢውን ምርመራ ማድረግ ዋነኛው መንገድ መሆኑን መዘንጋት የለብንም። ከማንም በላይ ደግሞ ጤናማ ህይወት እንዲኖረን አስፈላጊ ጥንቃቄ ማድረግና መረጃዎችን በአግባቡ መጠቀም የሁላችን ኃላፊነት ነው። ይህም መረጃ ለብዙዎች ጠቃሚ እንዲሆን ስለምናምን ለወዳጅ ዘመዶቹ ሼር ማድረጋችሁን አትርሱ። እናንተስ የቅርንፉድ ውሃ ተጠቅማችሁ ያገኛችሁትን ለውጥ ካለ ወይም ደግሞ ጥያቄ ካላችሁ በኮሜንት መስጫው ላይ አጋሩን። በቀጣይ በሌላ አዲስ ጠቃሚ የጤና መረጃዎች እስክንገናኝ ድረስ ጤናችሁ ተጠብቆ በደስታ ቆዩልኝ። መልካም ጊዜ ይሆንላችሁ።